ወዳጆቼ በዚች ሰዓት የሚሰማኝን ስሜት ላካፍላችሁ። መኖር ያለ መኖር ነጸብራቅ ነው። ብዙዎች እያየናቸው እችን ዓለም ትተዋት ሲሄዱ፣ እኛ ግን እችን ቅጽበት ተፈቅዶልን ስንኖር በቅንነት እንጂ በክፋት አንኖር። ግዴላችሁም፣ አናስመስል። ለየትኛው ዓለም? እኛም እኮ ለነገ የጨበጥናት ዋስትና የለንም። ፈጣሪን ከማስከፋት በስተቀር ባለን ሁኔታ ደስተኛ እንሆን። በሰው ደስታ ደስ ይበለን። የውሸት አንሸነጋገል። ራሳችንን በመሆን የእውነት እንሳቅ። በሞላውም በጎደለውም እናመስግን። ነገር ሁሉ ለበጎ ነውና። ሁሌም ከመተኛታችን በፊት ሟች መሆናችንን እናስታውስ። ያኔ ልባችን ከክፋት ይድናልና። ህልማችንን ለማሳካት ሩቅ እናለም። የሰው ልጅ ነገን በፈጣሪ ቸርነት ተስፋ ያደርጋልና። አዎ አባት ሆይ፣ ትላንትን ድልድይ ሆነ ያሻገርከኝ፣ ዛሬም በፈቃድህ እዚህ ያደረስከኝ፣ ስለምታሳየኝ ነገንም በተስፋ ተመስገን ልበልህ። አምላክ ክብር ይስፋ። አዎ ተመስገን።